አዳምን ባለው የሚስትህን ቃል ሰምተሃልና ከእርሷ እንዳትበላ ካዘዝሁህ ዛፍን በልተሃልና ምድር ከአንተ የተነሳ የተረገመች ትሁን። በሕይወት ዘመንህ ሁሉ በድካም ከእርሷ ትበላለህ። እሾህና አሜከላ ታበቅልብሃለች። የምድርን ቡቃያ ትበላለህ። ወደ ወጣህበት መሬት እስክትመለስ ድረስ በፊት ወንዝ እንጀራህን ትበላለህ። አፈር ነህና ወደ አፈር ትመለሳለህ አለ። ሶስቱ እላለስ ነገር የሰው ልጅን ፈጠረና ገነት አስቀመጠው። ገነት የስሙ ትርጓሜ ሁሉም ነገር ያለበት ቦታ ማለት ነው። እግዚአብሔር የፈጠረ ሰው ልጅ እንዳያጣ ሁሉም ነገር አዘጋጅቶለታል። ከመንፈሳዊ ጭምር እግዚአብሔር ጋር ከማውራትም ጭምር ከእግዚአብሔር ጋር አብሮ በየቀኑ መገናኘትም ጭምር የምናለው ገነት አለ። የሰው ልጅ ግን ተታሎና ከእግዚአብሔር በመውደቁ መልሶ ወደ ወደቀ እርግማን ስር ወደቀ። ከዛ በኋላ የሰው ልጅ ከእግዚአብሔር በነጣ ቅራቦት ማግኘት አይችልም። ግን አንድ ነገር አለ፣ ጥሬ ግሬ ሰርተ ትበላለህ። ከዛ ውጭ ግን ምንድን ነው አንተ አደጋ ጨረስና ለእባቡም ሰጠ፣ ለሴቷም ሰጠ፣ ለአዳምም ሰጠ። ስለዚህ ሰው ግሮ ሰጥቶ ካልበላ መብላት ካልሰራ መብላት አይችልም። ግሮ እንዳይሰራ የሚያደርግ ደግሞ ምን ይባላል? እሱ ስንፍና። ግሮ ለፍቶ እንዳያገኝ ስንፍና የሚባል ኃይል አለ። ዛሬ አሜን ይሰማል። እስኪና አሜን ባሉስ። ስለዚህ አንደኛ ስንፍና ማለት ወልና የተሰጠን እድል አለመጠቀም ስንፍና ይባላል። የተሰጠን እድል አንዳንዱ የተረዳ እውነት እኔ ቴዎሎጂ ሲመረቅ ሱፍ ከሰው ተበድሬን የተመረቁና ወንጌላዊ እንደዚህ ያለ ሌላ ይቀርና ጋውን መልስ ራሱ ምስጋና ስለሆነ አትብራ። የሰውየው ልብስ መውሰድ አትብራ። ጋውኑ ልብስ ራሱ ጠላት ይወርቋል። አሜን። ምክንያቱም እንደምን ይወጣል በቃ እንትና እግዚአብሔር አዞታል። ሰው ልጅ ምን አረጋ ግሬ ሰርተ ብላ ስራው ሰው ሽባ አይደለም። ሰውየው ደንቆራ አይደለም። ምን አለው እንግዲህ ግሬ ሰርተ በምን ነው የጃለ አይምሮ አለ፣ ሰውነት አለ፣ የተለያዩ ነገር አለ። ዳቀው ረዳት ያዘጋጃል፣ ራሱ ያክሳል። እግዚአብሔር ምን አዘዘ? አንተ መብላት የምንችለው ግሬ እንደው ምን አለ? ይሄ ላቡን የማይበላ የሌላ ላቡ ሰርቶ የላቡ የማይበላ የሌላ የሚበላ ምን ይባላል? ሌባ፣ ዘራፊ፣ ገዳይ መጥቶ ከእጅ ከመውሰዱ በፊት ተንኮል አስቦ ነው። እቺ የጠመጠምሽው እንግዲህ እንዴት ባለስልም አይደለም አቅምሽ ካላሸነፍ መስላልሽ። ስለዚህ እንዴ የጠመጠምሽው ሰውየው ማሸነፍ ይችላል በዚህ በኩል ወስዳለሁ ካልሆነ በስተቀር የእናንተ ነገር መውሰድ አይችልም። የወሰደ ሰውየው ምን ይባላል? ገዳይ፣ ሌባ ይባላል። ርግሮ እንዳይሰራ ሰውን የሚያደርገው ምን ይባላል? ስንፍና። ስንፍና ደግሞ በበኩል ምንድን ነው? የተሰጠህን እድል የተሰጠህን ስራ መንግስት ስራ ላይ ቁጭ ብሎ ሰዎች አንዱ አጠገብ ላይ የተማረ አንዱ